እሱማ ሴቶች መቻል አለባችሁ አይደል? መጽሐፍ ቅዱስ እኮ ባይዘይ ሴቶች ደካማ ፍጥረት ናቸው ይላል። ይሄን ታምኛለሽ? አዎ ይላል። ስለዚህ ራሩላቸው ይላል። ያ ስለዚህ ትራሪያለሽ፣ ትንከባከቢያለሽ፣ ብዙ ነገር ታደርጊያለሽ። ኧረ ምከረን አባ ይላል። ናኦሜንም አይቼዋለሁ። ተስፉትሽ የምክር ጊዜ ስማ፣ ቅድም ወንድ ልጅ አዎ ብያለሁ ጋይስ ከ35 ዓመት በኋላ ማግባት የለበትም ብያለሁ እኔ። ለምን ካልክ ወንድ ልጅ አሁን ለምሳሌ 35 ዓመት መሆን 40 ዓመት በጣም ለብቻው ለረጅም ሰዓት ለብቻው ነው የኖረው። ገብቷል? ከዛ ሚስት ትመጣለች፣ ከዛ ልጅ ይመጣል። ከዛ ይሄ ብቸኝነቱን ለምዶታል። ከዛ ደግሞ በአንዴ ሬስፖንሲቢሊቲ ይመጣበታል። ገብቷል? ሁሌ ከሰራተኛ ግን ወረሰው ማለት ነው። ለምሳሌ ሰራተኛ ስልክ ላይክ ላጤ የሆነ ወንድ ማለት ነው። ወይ ደግሞ እኮ አትሊስት ጋይስ የሆነ ሎንግ ተርም ሪሌሽንሽፕ ቢኖረው እንደውም ትንሽ ኤክስፒሪየንስ አለው አይደለ? አሁን እንዴት ነው አንተ ለአንተ ስታገባ አንተ ለብቻ ይኖርክ ሰው ነህ። ጠዋት ስትነሳ ሁሌ ለብቻ ክነክ። ከዛ እኔ መጣው፣ ከዛ ኤዲ መጣው አይደለ? ባንዴ እንደዚህ ያልሆነብክም 35 ዓመት በአንተ በ35 ነው ያገባው አይደለ? ላፍ ኢንተርቪው ላይ ያለው የምትለኝ ነው ጋይስ። ኧረ በእናትሽ ህዝብ ገባ 473 ሆነ። ቁጥሩ ነው ጋይስ። እዚህ ጋር ስንት ላጥ ያለ እነ ተስፉት ያሉ እስቲ ምከራቸው እንዴ። ያው ብቻ ሲወዳት ያግባት፣ ከወደዳት በኋላ በጣም መሸከም ይችላል። አለቀ። ይመጣው አው ጎበዝ ይወላችሁ። በጣም አሪፍ ነገር ነው ያወራው። በምን አምናለሁ? ወንድ ልጅ ሞር ማፍቀር አለበት። ተስማማለህ? ናፍ ትዳር ላይ ሆነ ሪሌሽንሺፕ ላይ በደም ምክንያቱም ለምን ታውቃላችሁ? ሴት ልጆች እኛ ኢሞሽናል ነን። ባይ ዘ ዌይ ማለት የማልወደውን እንኳን ወንድ ባገባ ነገ ሲንከባከብ መቅድዬ ቴንክ ዩ በያት እንጂ አበባ እየሰጠች ነው። መቅድዬ ቴንክ ዩ ሶ ጋይስ ላቭ ዶንት ዲስትራክት ሚ ካለ በዚያ እወጣለሁ ከዚህ አሪፍ ወሬ። አሁን ሴት ልጅ የማይወዳትን ወንድ እንኳን ብታገባ ነገ ጠዋት እሱ ሲንከባከባት ምናምን እኛ ኢሞሽናል ተፈጥሯችን ኢሞሽናል ስለሆነ ያን ወንድ ልንወደው እንችላለን አይደለ? ወንድ ልጅ ግን መጀመሪያ ካልወደደሽ ምን ብትሆኝለት፣ ምን ብትንከባከቢው፣ 5 አይነት ምግብ ብትሰሪለት በልቶ ይወጣል እንጂ ማለት ነው። ገብቻል? ላይክ በጣም ወንዶች በጣም ማተራረጋ ደግሞ ሁሌ ከድሮ ጀምሮ ይላሉ እኮ ትልልቆች ራሱ የሚወድሽን ወንድ አግቢ፣ የምትወጁን ሳይሆን የሚወድሽን። እኔ ደግሞ በምንድነው የማምለው? የምወደውንም ወንድ ማግባት። በዚህ አምናለሁ ጋይስ። በጣም አሪፍ የትዳር አማካሪ እየሆንሽ ነው። ላፍ ተመች። ስለዚህ አሪፍ ነው። እኔ ያው በቃ ይሄን ያክል ካወራን ይበቃቸዋል። አፍዬ ኦኬ ጋይስ አይ ቶልድ ዩ ጋይስ 600 ገባለት። አይ ቲንክ የሆነ ነው አታስጨንቁት። እሽላቢ ባይ በቃ እሱ ይውጣ ጋይስ። ላስወጣክ እግዚአብሔር ሲታሰች ይሄኛው ግሩፕ ልደቱ የኔ ነው። አንቺ ቀይ ከተል መልበስሽ አበባይን ከመሸከምሽ ለምንድን ነው? ቆይ የእግዚአብሔር ሰው ፒስ ላይ ነሽ። ልደቱ የኔ አይደለ? የምታጠቁት እናንተ አንቺ ተቆረሽ እኛ ብንመለሻል። ምን አልከኝ? ማቄን ቀደህም ባይን አበስከው ቤቴና ደረስክልኝ ለምስጋና በቃው እኔም እንደሰው በቃ አለፈ መከራው ተረሳ ያሁላ ረሳ እንደ ማርያም ከበሮን ሊያነሳ ልቤ ተነሳ ላመሰ